ብዙዎች ቴዲ አፍሮን እንደ ታላቅ ድምፃዊ ያውቁታል። የሙዚቃው አድናቂዎችም በየኮንሰርቱ ላይ ስሙን ሲጠሩት ትሰማለህ። ነገር ግን ከድምጽና ከዜማው ባሻገር ቴዲ አፍሮ እንደ ወንድ ለራሱ የገነባው ስብዕና አለ። ሕይወቱን የመራበት መንገድ፣ የሚያሳያቸው ምርጫዎች፣ እንዲሁም በየጊዜው ለሚያንጸባርቀው ክብር ማንኛውም ወንድ ሊማርበት የሚገባ ትልቅ የሕይወት ትምህርት ቤት ነው። እሱ ዝም ብሎ ታዋቂ አልሆነ። እሱ የገነባው የማንነት ግንብ አለው። ዛሬ በውጫዊ ውበትና በዘመናዊ ፋሽን ብቻ ሳይወሰን በውስጣዊ ስብዕና፣ በአስተሳሰብ እንዲሁም በጥልቅ መርሆች እንዴት ግሎ አፕ ማድረግ እንደሚቻል ከቴዲ አፍሮ ሕይወት 5 ቁልፍ ምስጢሮችን እንቃኛለን። ይህ ቪዲዮ ሕይወትን በአዲስ መነጽር እንድታይና የራስን የስኬት መንገድ እንድትቀርጽ የሚያደርግህ ነው። አብረን እንጀምር። የመጀመሪያውና ዋነኛው ምስጢር የዲሲፕሊን ጉልበት ነው። ዛሬ ባለንበት ዓለም አብዛኛው ሰው የቱንም ያህል ጥረት የሌለው ቢሆንም የሰዎችን ትኩረት ለመሳብ ብቻ ይሮጣል። ሁሉም ነገር ፈጣን ነው። ሁሉም ነገር ጊዜያዊ ነው። ነገር ግን የቴዲ አፍሮ መንገድ ከዚህ ፈጽሞ የተለየ ነው። አንድ አልበም ለመስራት ዓመታትን ይወስዳል። ለምን ይመስልሃል? ምክንያቱም ቴዲ አንድን ነገር ሲያደርግ እስኪ ይሁን ብሎ ሳይሆን ይህ ስራ ትውልድ ይሻገራል ብሎ ነው። ምክንያቱም ጥራት ጊዜ ይፈልጋል፣ ፍጹምነት ደግሞ ከፍተኛ ዲሲፕሊንን ይጠይቃል። ላንተ እንደ ወንድ ትምህርቱ ይሄ ነው። ጫጫታን ትተህ በስራህ ጥራት ላይ አተኩር። በማህበራዊ ሚዲያ ላይ ስላየኸው ላይክ እና ቪው አትጨነቅ። ሰው የሚከተልህ በለቀቅከው ብዙ ነገር ሳይሆን በሰራኸው ጥራት ነው። ሰዎች የሚታወሱት በፈጠሩት የረጅም ጊዜ ውጤት እንጂ በፈጠሩት የዛሬ ጫጫታ አይደለም። ስለዚህ ዘላቂ ስኬት የሚገኘው በችኮላ ሳይሆን በዲሲፕሊን ነው። ስራህን በአክብሮት ስራ፣ ትዕግስተኛ ሁን፣ ውጤቱን በራሱ ጊዜ ይመጣል። ሁለተኛውና ምናልባትም ከሁሉ በላይ ለወንድ ልጅ አስፈላጊው ምስጢር አቋም ነው። ቴዲ አፍሮን ስታየው በውስጡ የሚመላለስ የአቋም ጥንካሬ ታያለህ። ዘፈኖቹ ዝም ብለው የሚዜሙ አይደሉም። ስለ አንድነት፣ ስለ ታሪክ፣ ስለ ማንነት ናቸው። እሱ ለሚያምንበት ነገር በድፍረት ይቆማል። አሁን ወደ አንተ ልምጣ። ጥያቄው ይሄ ነው። አንተስ በምን ትታወቃለህ? ለምንድን ነው የምትቆመው? በአንተ ዘንድ የማትደራደርባቸው እሴቶችህ ምንድን ናቸው? በዛሬው ዓለም መርህ የሌለው ወንድ እንደ ወንዝ ውሃ ነው። ማናቸውም ሁኔታ ወደ ፈለገበት አቅጣጫ ይወስደዋል። የራሱ አቅጣጫ የለውም። የቴዲ ግሎ አፕ ምስጢር ለራሱ የፈጠረው ጠንካራ እሴት ወይም ቫልዩ አለው። እሱ በዙሪያው ላለው ሰው ሳይሆን በውስጡ ለሚያምነው መርህ ነው የሚገዛው። ይህ ደግሞ በራሱ አንድን ወንድ ማራኪና በሰዎች ዘንድ ተአማኒ ያደርገዋል። አንተም ማንነትህን፣ እሴትህንና መርህን ካላጠነከርክ በቀላሉ ትረሳለህ። ወንድ ልጅ መርህ ሲኖረው ዓለም ትለየዋለች። አንተ በምን ትታወቃለህ? ኮሜንት ላይ እንወያይበት። ሶስተኛው ምስጢር ትዕግስት ለታላቅነት ነው። ዛሬ ባለንበት ዘመን ዓለም ያለማቋረጥ ግፊት ትፈጥርብሃለች። ቶሎ ውጤት አምጣ፣ በፍጥነት ታዋቂ ሁን፣ አሁን ካልተሳካለህ አለቀልህ የሚሉ ድምጾች ከየአቅጣጫው ይሰማሉ። ነገር ግን ቴዲ አፍሮ የሌሎችን ግፊት አይሰማም። የሙዚቃ ኢንዱስትሪ ወይም አድናቂዎቹ ቢጠብቁትም እሱ ግፊቱን ትቶ በራሱ የጊዜ ሰሌዳ ወይም ታይም ላይን ይሄዳል። ይሄ ትዕግስት ነው። እውነተኛው ትዕግስት ውጤት መቼ እንደሚመጣ መቆጣጠር ላይ ሳይሆን ውጤቱ እስከሚመጣ ድረስ ባለው ሂደት ላይ በጽናት መቆየት ነው። በንግድህ፣ በስራ ወይም በግል እድገት ላይ ታጋሹን። ብዙዎች የሚወድቁት ከመድረሳቸው ጥቂት ሲቀራቸው ነው። አትቸኩል፣ ትክክለኛ ጊዜህን ጠብቅ። ታላቅነት በሩጫ ሳይሆን በጽናት ነው። አንድ ዛፍ በፍጥነት አይበቅልም፣ ነገር ግን በየቀኑ ያድጋል። አንተም እንደዛው ሁን። አስታውስ፣ ታላቅነት የፍጥነት ውጤት አይደለም፣ የጽናት ውጤት እንጂ። አራተኛውና በጣም ወሳኙ ምስጢር ማንነትህን መጠበቅ ነው። ብዙ ጊዜ ውበት ወይም ግሎ አፕ ሲባል ሰውን ለማስደሰት ራስን መቀየር ይመስልናል። ነገር ግን ቴዲ አፍሮን ተመልከት። በየትኛውም ዓለም አቀፍ መድረክ ላይ ሲሄድ የኢትዮጵያን ባህል፣ ታሪክና ትውፊት ይዞ ነው የሚቀርበው። ይሄ ነው የሱ መለያ፣ ይሄ ነው የሱ ግርማ። አንተም ብትሆን ማን ነኝ የሚለውን ጥያቄ በየቀኑ መመለስ አለ። ዛሬ በየቀኑ አዳዲስ ፋሽኖች ይመጣሉ። አዳዲስ የፀጉር አቆራረጦች፣ ታቶዎች ይመጣሉ። እነዚህ ነገሮች ሊለውጡህ ይችላሉ። ነገር ግን ውጫዊ ለውጥ ብቻውን ምንም ፋይዳ የለውም። የውስጥ ማንነትህ፣ እሴትህና አመጣጥህ ሲጠበቅ ብቻ ነው እውነተኛና ዘላቂ ግሎ አፕ የሚመጣው። ለሰዎች መምሰል ሳይሆን ለራስህ መሆንን ተማር። ኩራት በተሞላበት ማንነት ኑር። ምክንያቱም ማንም ሰው ካንተ የበለጠ አንተን ሊሆን አይችልም። ያ ነው ትልቁ ውበትህ። አምስተኛውና የመጨረሻው ምስጢር ከዝና በላይ ህልውና ነው። ዝና ትጠፋለች፣ ተጽዕኖ ግን ትኖራለች። ቴዲ አፍሮ የገነባው ስራ ትውልድ ይሻገራል። እንደ ወንድ ለዛሬ ብቻ ሳይሆን ለረጅም ጊዜ ስላለው ተጽዕኖ አስብ። አንተ የምትተወው አሻራ ምንድን ነው? አስታውስ፣ ለራስህ የምታደርገው ግሎ አፕ ለራስህ ብቻ ሳይሆን ለምትመራው ቤተሰብ፣ ለምታስተዳድረው ንግድ እንዲሁም ለምትኖርበት ማህበረሰብ ጭምር ነው። ዛሬ የምትዘራው ዘር
ነገ ለሌሎች ጥልቅ ጥላ ይሆናል። አሁን ጥያቄው ባንተ ላይ ነው። ከነዚህ አምስቱ የትኛው ነው ዛሬ የምትጀምረው? ኮሜንት ላይ አሳውቀኝ። ለተጨማሪ ኢትዮ ግሎ አፕ ምክሮች ቻናሉን ሰብስክራይብ አድርግ። በራስ ላይ የምታደርገው ለውጥ የሁሉንም ሰው ህይወት ይቀይራል። ሰላም ይብዛ።